አባቶች ይዘን የመጣ ነው። ዋልድባ አብረንታንት ገዳም ያው እንደሚታወቀው በጣም ችግር የደረሰበት ስለሆነ በዚህ በሰሜናችን የሀገራችን ክፍል ተፈጥሮ በነበረው የጦርነት ችግር በዛ ገዳሙ ወድሞ ቅርሱ ተዘርፎ እንዳለ ጠቅላላ ምንም ለአንድ ገዳም ሊያሰኝ የሚችል ነገር ምንም ነገር የሌለው በመሆኑ አባቶችም ተሰደው ከገዳሙ ወጥተው በየገጠሩና በየከተማው በሸራና በቴንዳ ተጠለው ነው የነበሩት። አሁን ግን ያው ትንሽ የሰላም ጭላንጭል ስላለ እንዲያው ገዳማችንም ቢሆን እዛ ሄደን እንወድቃለን ብለው በከፊል ተመልሰዋል። አባቶች በከፊል ገዳሙ ላይ ገብተዋል። ግን አሁን ያሉበት እንዳለ ምርፋቁ እንዳለ ወድሟል። የአባቶች መኖሪያ የነበረው በዓታቸው እሱም እንዳለ ወድሟል። አሁን አባቶች የሚገኙት በፍርስራሹ ላይ ነው ተጠለው የሚገኙትና አሁን ይሄ ገዳም ቅዱስ አባታችን ይሄ ገዳም ሁሉም ለዚህ ይሄን መልእክት ያየ ሁሉ ገዳሙን እንዲረዳን ገዳሙ እንዲቋቋም እንዳዲስ ገዳሙ ምርፋቁም የአባቶችን መጠለያ ይሄ ሁሉ እንዲሰራልን ለማለት ነው ቅዱስ አባታችን እግሮ መስቀለው ስር ሆነን የምንማጸነው። በጣም አባቶች አበው መነኮሳት ሁሉ በጣም በሐዘን ላይ ነው ያሉት እና ይሄ ነው ሐሳባችን። ቅዱስ አባታችን ብራኪው ይድረሰና ገዳሙ አባታችን እንደገለጹት በጣም ነው የተጎዳ። እቲ ገዳም በ2013 ብዝነበረ አስከፊ ጦርነት በጣም ተጎዲኡ ወለድና ተፈናቂሎም ኣብ መጽለሊ ፍቆዶ በዓቲ ተበቲኖም ነይሮም። ሕጂ ግን ብተወሰነ መልክዑ ናብ ገዳሞም ፍርቆም ተመሊሶም ኣለዉ። ፍርቆም ግን ዝነበረ በዓታቶም ኩሉ ስለ ዝፈረሰ ክምለሱ ኣይከኣሉን እና ነዚሁ ኣብዚሁ መፂና ዘኒሕና ብናቶም በረከት ብናቶም ጸሎት ምእመናን ሰሚዖሞ ንኹሉ ህዝበ ክርስቲያን ተመሓሊፉ መጽለሊኦም ንኽስርሓሎም ምዕቐሊ በዓትታት ዝነበረ ብምሉእ ስለ ዝፈረሰ ምርፋቕ ተሰብሲብና ዝንነብረሉ ዝነበርና ዝነብስለሉ ቋሪፍ ዝወስለሉ ዝነበረ ብምሉእ እዩ ተነቃቂሉ። ቆርቆሮ የለ መንዱቕ የለ ግንቡ ብምሉእ ስለ ዝዓነወ ዝዕንወት እዚ ግን ከም ሓድሽ ናብ ነበሮ ንኽምለሰልና መጽሓፍትና ዝነበሩ ብምሉኦም ተበቲኖም እዮም ተዘሪፎም ተሰሪቆም እዮም ከይዶም ግን ትዘለውን ኣበይድና ዘሎ ምእመናን ዝሃውና መጽሓፍቲ ግን ነዚአተን መይሱን ማይ ከባላሽወን ስለ ዝኾነ ነዚአተን መጽለሊ ንኽግበረልና ኢና ናብዚ መጺና ዘንሄና ማለት ቅዱስ አባታችን ነዚህ ዕድል ምርካብና እውን ብጣዕሚ ኢና እናመስገንኩም። እቲ ገዳም ብእውነት ብሓቂ ብኣና ክንደበት ዝግለጽ ኣይኮነን። ብዙሕ ጉድኣት ይበፂሕዎ። እቶም ኣቦታት ከም ዝበሉ ኣቦታት ዕድመ ምልኡ ዝነብሩሉ ዝነበሩ እናልቆሱ ወፂኦም ንብረቶም እንተይኮነ ህይወቶም ጥራሕ ሒዞም ወፂኦም እቲ ዝነበረ ኩነታት ሕዚ እንተኾነ ጥራሕ ህይወቶም ሒዞም ኣትዮም ዘለዎ እምበር ምንም ሒዞም ዝኣተው እቲ ቋርፍ ምግቢ እንተኾነ ክዳሎ ዝነበረ ንምድላው ግዜ ይረኸውን ሲሎም በቃ ገዳምና
كابي قدامنا نافقنا نموت أو خنا أيتنا خل نموت لهم أتيهم زلهم حزب النقد ميتابدني ميزان 4 ناي مسباسبي مرئي تبايلو بروجرام تتحيز لهم نجي قدوس أباتاችን بأم ملاتخ حلفلنا خنحصنينا مسئنا بس قدوس أبونا باركوتهم يصحنا نالنا ያው القليل بصلات تحتيلوهم بنوعات مسزوم نيروم يوم حزونا اللو مؤمنان رقيفهم يوم قداماتنا ونفريسانيين سلازي ኣብ ኣዲስ ኣበባ ተናእሰ ንተውዚ ዘሎን ተብዳህና ዓድታት ዘሎን ደፋፊኻ ተዘሎ ኩነታቱ ነረዲእኻ ንእሽተይዶት ገዳም ንኽለምዕ ናብቲ ዝነበሮ ንኽምለስ ድጋፋት ምግባር ይከኣል ይኸውን ብዝብል ኮሚቴ ተጣይሹ እዩ እዚ ዝንቀሳቐስ ዘሎ እዚ እውን ያው ኣብ ዋዜማ ናይ ሆሳዕና ሚያዝያ 4 ናይ እቶት መተኣኻኸቢ መርሃ ግብሩ ነሰናድዩ ኣሎ ቦታ ቦሌ መድኃኔዓለም እዩ ካብ 7 ሰዓት ጀሚሩ እዚሁም ባሪኹም ክፍትል ኳዳህና መጻኹም መቸምቱ ዝበጽሐ ነገር ያው ተፈልጠ ነገር እዩ ሀዚ ቁሩብ ዝሕል ስለ ዝበለ እዩ ቶ ነገሩ እምበር ኣብ ኩሉ ዝበጽሐ እዩ መቸም ኣብ ትግራይ ወዲ ትግራይ ዝኾነ ሁሉ ዝበጽሐ ነገር እዩ ኣትኩም በይንኩም ኣይኮነን ብዙሕ ሽግር ሓሊፉ እዩ ብዙሕ ሽግር ሓሊፉ ብዙሕ ሰብ ህይወት እውን ሓሊፉ እዩ ንብረት እውን ወዲሙ እዩ ዝቀረየ ነገር የለን ያው ትገርም ግን ኣብ ገዳም ደሞ በዘል በተለይ ጫካ ሁሉ በቀሊሉ ዘይኣትዎ ቦታ ብጸሎትን በምህላን ብጸሎትን በመናንያን ዝቕመጡ ፈለ መነኮሳት ኣብ እውን መብጻሕ ዘገርም እዩ በእውነቱ ዘገርም እዩ እና ስለዚ መጀቱ ነገር ኣብ ኩሉ ዝበጽሕ እዩ እና ባኻትኩም ጥራሕ ስለ ዘይኮነ ያው መዓት ነበረ ህዚ ቀለል መዋሉ ቁሩብ ተንፋሽ ምርካቡ ተዝቢ ንስኻትኩም እውን ላፍት ቦታ ሆነ በምላስ ስለ ዘብቃዕኩም በጣም ደስ ይብል ግን ህዚ ኸዋስትና ደለዎ እዩ ቱ ተመልስኩምስ ዋስትና ደለዎ ሽግር ደኽፈጥ ፍጠር ይካል እንታይ ብምንታይኹም መተማመኛ እንታይ መተማመኛው ምንድነው ስትመለሱ መተማመኛ ምን አላችሁ ለማለት ፈልጌ ነው ለመጥያቄ ነው እና መመላስኩም በጣም ጽቡቅ እዩ ማለት ያፍቱ አትኩም መመላስ ላፍቱ ነበረው እንደገናቱ ነበረ ገዳማዊ ህይወት እንደገና ማጠናከር እንደገና ህይወቱ እንዲመለስ ማድረግ በጣም አስፈላጊ ነው ነገር ግን እንታይ ዋስትና ዘለኩም እዩ ጥያቄናታይ እና ተሕሰው ተሐሲቡ ተሐሲቡ ነገር እውን ተገዳም እንድሕር እንደገና እንደገና ለስላስ እንደወረው መለስ ውሳኔ ሕርቶ ወሰኑ ኮይኑ እቲ ህዝብ ውጭ ለለው ውስጥ ለለ ህዝብን ሰሚዕዎ ርዳእታ ከም ዝገብር ለመግባር መቸስ ሁሉ ሓላፊነት ኣለዎ እና ክርስቲያናዊ ህይወት ዘለዎ ክርስቲያናዊ እምነት ዘለዎ ሁሉ ክገብር ይኽእል እዩ ስለዚ ንስኻትኩም በርቲዕኩም እንድሕር ተበራቲዕኩም ወፂኹም ወሪድኩም ሁሉ ነገር የግዲ እንድሕር ፀነት ገይርኩም ሁሉ ነገር ክሳኻ ይኽእል ይኹን እዩሞ እንኳን ኣብ ዘይቋዕኩም ማለት ኣነ ካልእ ክብል ነገር ይብለይን ናው ቱ ሰላም ዘለ ሰላም ምንም እንኳቱ ሓል እንተ ሓዙን ተሆነ ሽግር ከም ዘሎ እዩ ኣይተቀርፈን ሽግር ነው ዓድን ነው ሁሉ ሰብ ሁሉ ተዘናዊሉ ሁሉ ኣብ መሬት ወይቁኝ ነው ቆርቆሮ ውስጥ በፀሐይን በቁርን በዝናምን
بيسبسي زلت حزب التوارى አይዳሃነን ግን ታያድሸናንያት አጥይት መተኮስ ራህያ قرية ذني أمبرك على زمحاش نجار يلن يو 4 عامات 5 عام لا خد أيو مستوت أورن تحويز كوالي تاي سلازيه تشجر ماتشس دافير قرب أفوات أخذت هذا دحش قرب يا سلام كجالانجل سلاهبنا يا ودم تنفسنا أنا سلام هنا هاينو كنت نجار جناي تفتح نمو نسخاتكم وواستنا يدليكم يمالي زي تواستنا يا مجمري أسفل قال واستنا أسفل قال إن يومنا ريك جابير كنا أنت قرايبون جابير مهرتون شرنا ترديتو إذا زلنا لها قراتشون كله قرامات أدبارات أبيات كريستيانات زي تنخ أيلن كله تقوسيل إذل قوسيل من تايز قرية نقري يلن بچام لم تقرأي عام تفدى عام تكونني تعوجو قرية نقري يلن بچام ونوتو نا بينكم يكونكم من تتبعكم بالدليل أيه نقدر يباركاتشو መልእክቱ ይዘን የመጣነው የገዳሙ ችግር ለማስረዳት ምክንያቱ ገዳማውያኑ ያንዳንዱ ሁሉ በችግር ውስጥ ስላሉ ምእመናን የእሳቸውን ቃል ሰምተው የኛን በአካል አይተውን ችግራችን እንዲፈቱልን ምክንያቱ ያዛ ያለ አባቶች መጠለያ የላቸውም የምግብ ችግር አለባቸው የልብስ ችግር አለባቸው ስለዚህ ምእመናን ሰምተው በአካል ተረድተው ለገዳም አስፈላጊ የሆነ ነገር ሁሉ እንዲረዱ ለማለት ነው የመጣነው ችግሩ ሰፊ ብዙ ነው ነገር ግን ምእመናን ምንድነው አንደኛ መጠለያ የሚባል ነገር አለ ወቁቱ ያው ዘመኑ እንግዲህ ክረምት እየመጣ ነው አባቶችን መጠለያ የላቸውም ስለዚህ ቤት ያስፈልጋቸዋል መፍሲያም የላቸውም መፍሲያ ያስፈልጋል ቤት ከሌለ ምንም መስራት አይቻልምና ስለዚህ አባቶች እያንዳንዱ መናይ ሁሉ በጥላ በጫካ ውስጥ ነው ያሉ ስለዚህ ይሄ ችግር ደግሞ ተረድቶ ምእመናን ያስፈልጋል እንደየአቅሙ የኢትዮጵያ ሕዝብ ደግ ነው የቤተ ክርስቲያን ያለችው በምእመናን ናትና አባቶችም ደግሞ ለዓለም ሁሉ ስለሚጸልዩ አባቶች የድርሻቸው እየተዋጡ ነው ምእመናን ደግሞ የድርሻቸው እንዲወጡ ለማለት ነው አባቶችን ለመርዳት ክርስቲያን የተባለ ሁሉ ማንኛውም የቤተ ክርስቲያን ልጆች ሆናችሁ ሁሉ ፈጥሮ እንድትደርሱልን አባቶችን መርዳት ማለት እግዚአብሔር መርዳት ነውና አባቶችን እንድትረዱ ለማለት ነው የሚያስፈልገው ነገር አቅማቸው በሚያደርጉት ነገር ሁሉ እንዲያደርጉ ለማለት ነው አወላድ ትግራይና ዘይበጽሕን ታይሎ አዶናይ ካብ አርያም የሃብኪ አኻእሎ ልብ